በስመ አብ ወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ። የድርሳን ፕሮግራማችን አሁን ጀምሯል። ዛሬ ደግሞ የምናየው እግዚአብሔር ቢፈቅድ የቅዱስ ዮሐንስን አጠር ያለ ታሪክ ይሆናል። አብራችሁን ቆዩ እንላለን። ለዚህ ፕሮግራም ወይንም ለዚህ ቻናል አዲስ የሆናችሁ ክርስቲያኖች ቻናላችንን ሰብስክራይብ በማድረግ እንድታበረቱን እንጠይቃለን። አሁን ወደ ድርሳኑ እንሄዳለን። አብራችሁን ቆዩ። ቅዱስ ዮሐንስ አባቱ ዘካርያስ እናቱ ኤልሳቤጥ ይባላሉ። ዮሐንስ ማለት ፍስሐ ወሐሴተ ርኅራኄ ወሳህል ማለት ነው። የተወለደው በብስራተ ቅዱስ ገብርኤል ነው። በከበረ ወንጌል እንደተመዘገበው ወሃሎ አሃዱ ካህን ዘስሙ ዘካርያስ መዋለ አብያ ወብእስ ሊትኑ እምስተዋልድ አሮን ዘሰማ ኤልሳቤጥ እንዲል ሉቃስ ወንጌል ከቁጥር 1 እስከ 5። በአብያ ዘመን ስሙ ዘካርያስ የሚባል አንድ ካህን ነበር። የሚስቱም ስም ኤልሳቤጥ ይባላል። ሁለቱም በእግዚአብሔር ትእዛዝ የሚኖሩ ጻድቃን ነበሩ። ልጅም አልነበራቸውም። ሚስቱ ኤልሳቤጥ መካን ናትና ይላል ቅዱስ መጽሐፍ። መስከረም 26 ቀን ዘካርያስ የአገልግሎቱ ተራ ደርሶት ሊያጥንና ሊያገለግል ወደ ቤተ መቅደስ ገብቶ ሲጸልይ መልአኩ ቅዱስ ገብርኤል ተገልጾ ዘካርያስ ሆይ አትፍራ፣ ጸሎትክ ተሰምቷልና ሚስትክም ወንድ ልጅ ትወልዳለችም፣ ስሙንም ዮሐንስ ትለዋለህ። ታላቅ ይሆናል፣ በመወለዱም ብዙዎች ይደሰታሉ አለው። ወይስት ወይን ወይምስ ዘያዘክር ወኢዝ ዘአያሰክር እንዲል በላዩ መንፈስ ቅዱስ ይመላበታልና የሚያሰክር ወይን ጠጅ የሚያሰክር ቡን አይጠጣም። እሱም በመንፈስ ቅዱስና በኤልያስ ኃይል ይሄዳል፣ የአባቶችንም ልብ ወደ ልጆች ያስኬዳልንም፣ አእምሮም ወደ ጻድቃን እውቀት ይመልሳል ብሎ አበሰረው። ዘካርያስም ይህ እንዴት ይሆናል? እኔ ሽማግሌ ሚስቴም የመውለጃዋ ወራት አልፏል አለው። መልአኩም እንደ ተጠራጠረ አውቆ ከሉቃስ ወንጌል ቁጥር 1 እስከ 19 በቅዱስ መጽሐፍ እንደ ተጻፈ ይህን ላበስርክ የተላኩት ከእግዚአብሔር ፊት ለምስጋና የምቆመው ገብርኤል ነኝ አለው። ይህ እስኪፈጸም ድረስ መናገር አትችልም፣ ዲዳ ትሆናለህ አለው። ዘካርያስም ከመቅደስ ወጥቶ መናገር ስላልቻለ ሕዝቡም በጥቆማ አሰናበታቸው። ሰሞኑን ጨርሶ ወደ ቤቱም አልገባም ነበር። ኤልሳቤጥ መስከረም ላይ ዮሐንስን ጸነሰችው። ለወራትም ጽንሷን ሸሸገች። ከዚያ በኋላ በስድስተኛ ወር ቅዱስ ገብርኤል እመቤታችንን ሲያበስር ቅድስት ኤልሳቤጥን እንደ ማስረጃ ጠቅሶላት ነበርና ነገሩን ለማረጋገጥ አንድም ዘካርያስ ተሟል ብለዋታልና ለመጠየቅ እመብርሃን ወደነ ኤልሳቤጥ ቤት ሄደች። በዚህ ጊዜ ቅዱስ ዮሐንስ በማዕፀነ ኤልሳቤጥ ሆኖ በማዕፀነ ማርያም ላለው አምላክ ሰገደ። እንዘ ትተአምሆ አንጻር ባጸ እጎለ በውስተ ከርሳ እንዲል የሉቃስ ወንጌል። አዳምና ሔዋን ከነ ልጅ ልጃቸው ከሲኦል ወጡ ሲል ዘለለ። እምከርሰ እሙ ሰገደ ወልደ መካነ ለወልደ ድንግል እንዲል ቅዱስ ያሬድ የኤልሳቤጥ ልጅ ከእናቱ ማፀን ሆኖ ለድንግል ልጅ ሰገደ። ሴቶች አምላክ ካንቺ ይወለዳል በማለት ተዘባብተው የተናገሩት እውነት እንደሆነ መሰከረ። ከዚህ በኋላ ሰኔ ወር ላይ ተወለደም። በአባቱም ስም ዘካርያስ አሉት። እናቱ ግን አይሆንም ዮሐንስ ይባል አለች። ከዘመዶችሽ በዚህ ስም የተጠራ የለም አሏትና ዘካርያስ ማን እንደሚባል ጠየቁት። ብዕር ቀርጸው ቀለም በጽብጸው ብራና ዳምጦ እንዲያመጡለት ጠየቃቸውና ሲያመጡለት ዮሐንስ ብሎ ጻፈ። ያን ጊዜ አንደበቱም ተፈታ። ሕዝቡም ይህ ነገር ምን ይሆን ብለው አደነቁ። በዘካርያስም መንፈስ ቅዱስ ሞላበትና ይትባረክ እግዚአብሔር አምላክ እስራኤል ወአንቲ ሕፃን ነቢየ ልዑል ትሰመይ
እስመ ተሐውር ቅድመ እግዚአብሔር ከመ ትጽሒ ፋኖተ የሚለውን እስከ መጨረሻው ተናግሮ ልጁ ዮሐንስም ይመጣ ዘንድ ላለው መሲህ ለኢየሱስ ክርስቶስ መንፈቅ አስቀድሞ መንገድ ጠራጊና ሰባኪ እንደሚሆን ትንቢት ተናገረ። ኢሳይያስ ቃለ አዋቂ በገዳም ዘይስብክም ወይብል ጺሃ ፋኖተ ለእግዚአብሔር በኢሳይያስ ወንጌል የተነገረው ትንቢት ተረጋገጠ። ከዚያም በኋላ ወልደ አምላክ ከድንግል ማርያም በመንፈቁ በቤተልሔም ተወለደ። እሱም ከንጽሕናው ከቅድስናው የተነሳ ከቅዱሳን ሁሉ በክብር የሚበልጠው እንደሌለ ሲያስረዳ አልቦ ዘሰያብዮ ዘተወልደ እምነ አንስት ይላል። ፈጣሪው አንድም ዮሐንስ ወንጌላዊው ወባህቱ ዘይንእሶ ያአብዮ ይለዋል። ሄሮድስ ጌታን ሲሻ እልፍ ሕፃናትን ካስፈጀ በኋላ ጌታን ያጠዋል። ሲጸነስ የአባቱን አፍ የዘጋ ሲወለድ ደግሞ የአባቱን አፍ የከፈተ ሕፃን ለዘካርያስ አለው ሲባል ሰምቶ ይልክበታል። ዘካርያስም ሊገድለው እንደፈለገ አውቆ ቤተ መቅደስ አግብቶ በመሠዊያው ጠርዝ አስቀምጦ ራሳችሁ መታችሁ ውሰዱት አላቸው። ወእምዛ አንበሮ ለሕፃን ዲበ ክንፉ መስዋዕ ጽወ ወይቤልሙ እምዝየ ተመጠው ለሊክሙ እንዲል ያን ጊዜ መልአኩ ነጥቆ ወደ ገዳመ ዚፍት ወሰደው። የተላኩት ጭፍሮችም ባላገኙት ጊዜ አባቱ ዘካርያስን በቤተ መቅደስ መካከል በግፍ አንገቱም በሴፍ ቆረጡት። እግዚአብሔር የዘካርያስን ሥጋ ሰወረ። ደሙ ግን እንደ ድንጋይ ሆኖ የሚበቀል እስኪመጣ ስትጮህ ኖራለች። ወደሙ ትጽርህ እስከ አሙ የመጽእ መስተብቅል እንዲል ኤልሳቤጥ ወደ በረሃ ይዛው ወጥታለች የሚል አብነት ይገኛል። ወበኤልሳቤጥ ነስኦተ ለሕፃነ ዮሐንስ ሞዓት ሀቅለ ወገተ ወስተ ገዳመ ሲና ይላል። ሁሉም ተደርጓል። አስቀድሞ መልአኩ ወደ ዚፋት ወስዶ ካስቀመጠው በኋላ ኤልሳቤጥ ተከትላ ሄዳ ከዚፋት ወደ ሲና በረሃ ወስደዋለችና በዚያም ለ7 ዓመት ሙሉ ገመል ከሚባል እንጨት ልብስ አዘጋጅታ እያለበሰችው አብራው ቆይታ ከ5 ዓመታት በኋላ አርፋለች። ዮሐንስ ግን ለእስራኤል እስኪገለጥ ድረስ የገመል ጠጉር ለብሶ በወገቡ ጠፍር ታጥቆ አንበጣና የበረሃ ማር እየተመገበ ኖረ። ወልብሱ ለዮሐንስ ዘጸጉረ ገመል ወቅንአቱ ዘኢደም ወስተ ሐቁህ ገመሉ እንደ ናጫ ጭረት የሚወጣው እንጨት ነው። እንዲሁም ከሚዳቋ ከብሩህና በጋዝ ጋራ በረሃ ብቻውን ያለ ሰው አድጓል። ያእምረ ማዕደ ወኢምርፋቀ ዮሐንስ ምስለ ቶራት በገዳመ ዘልቀሃ እንዲል ከዕለታት አንድ ቀን ጌታችን የኤልሳቤጥን ሞት ለእመቤታችን ገለጸላትና ብርሃት ደመና ተሸክማ ዮሐንስ ካለበት አደረሰቻቸው። በዚያ ጊዜ ካህኑ ዘካርያስና ስምዖን በአካለ ነፍስ ወጥተው አጥነው ኬብሮን በምትባል ቦታ መላእክት ቀብረዋታል። በኋላ እመቤታችን ዮሐንስን አይታ አዘነችለትና ይኸው ልሂድ ብላ ልጇን ብትጠይቀው ቦታው ይህ ነው ብሏት ባርከውት ተመልሰዋል። ዮሐንስ በበረሃ ሲኖር ዕድሜው 30 ሲሞላ ለጌታችን ደግሞ 29 ዓመት ከመንፈቅ ሲሆን በገዳመ ዮርዳኖስ ጥምቀትንና ንስሐ እየሰበከ መጣ። በዚያን ጊዜ ሕዝቡ ሁሉ ወደ እሱ እየመጡ ይጠመቁ ነበር። ዮሐንስ እንሳ አጥምቁሁ በማይ አውቀቱ ያጥምቁኩ በእሳተ ወመንፈስ ቅዱስ ይላል። እኔ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን በእሳትና በመንፈስ ቅዱስ ያጠምቃችኋል እያለ ይሰብክ ነበር። መንገድ ጠራጊ ነውና የክርስቶስንም መምጣት አስቀድሞ እያጠመቀና እየሰበከ ሳለ
ኢየሱስ የገሊላ ክፍል ከምትሆን ከናዝሬት ወደ ዮሐንስ ሄዶ አጥምቀኝ አለው። ዮሐንስም ከልኦ እንዚ ይብል አነ እፍቅድ እመቢከ እጥምከ ወአንተኒ ተመጽዋ አቢው እንዲል በማቴዎስ ወንጌል እንደተጻፈው ይህ ማለት እኔ ወደ አንተ እመጣለሁ እንጂ